ኢሳይያስ ግን በ53ኛው ምዕራፍ ላይ በጻፈው አይነት ጥልቀት የጌታ ኢየሱስ ክርስቶስን ሲቃይ የጻፈልን ሰው አናገኝም አይደል? ስለዚህ የአጠቃላይ የመጽሐፍ ቅዱሳችን ካርዲናል የሚባለው ሜሴጅ ኢሳይያስ 53 ነው። ዋናው የጠቅላላው የ66ቱ መጽሐፍ መጠቅለያ ያለው ኢሳይያስ 53 ላይ ነው። እጅግ በጣም ክቡር ነው። እጅግ በጣም ውድ ነው። ለኔና ለእናንተ ደግሞ በጣም ትልቅ ትርጉም ያለው ምዕራፍ ኢሳይያስ 53 ነው። አይሁዳውያን ደግሞ ረጅም ዘመን እንዲነበብ የማይፈልጉት ምክንያቱም ለዕብራውያኑ ተደራሲያን ጌታ ኢየሱስ ክርስቶስን ይፍን ሲያቀርብላቸው እኮ ከመላእክት ጥቂት አንሶ ነበር ሲላቸው አይሁዳውያን ናቸው ሰዎቹ። እነዚህ ቅዱሳን ናቸው፣ በጌታ ናቸው። ግን በጌታ ያልሆነ ሰው ይጠይቃቸዋል። አጠገባቸው መጥቶ ያንተ አዳኝ ያ የናዝሬቱ ኢየሱስ ነው ይለዋል። አዎ። የሞተው ኢየሱስ ይለዋል። ኦፍ ኮርስ አዎ የሞተው ኢየሱስ ስትለው ያውም እንደ አንድ ወንጀለኛ በመስቀል ላይ የሞተው ኢየሱስ ነው ያንተ አዳኝ ይለዋል። የኔ አዳኝ ብዬ የምጠብቀው አይሞትም፣ ጠላቶችን ድል የሚያደርግ ነው ይለዋል። ያንተ አዳኝ ግን የሞተ ነው ይለዋል። ቀጥሎ የኔ አዳኝ ቢሞትም እንደ ጀግና ነው የሚሞተው፣ ያንተ አዳኝ እንደ ወንጀለኛ ነው የተሰቀለው። ራሱን ማዳን እንኳን አቅቶት እርቃኑን መስቀል ላይ እያጣጣረ ነው የሞተው። የጀግኖች አይነት ሞት አይደለም የሞተው፣ እየተጋደለ እየተዋደቀ አደባባይ እየተዋጋ አይደለም የሞተው። እርቃኑን መስቀል ላይ ክሪሚናልስ መሃል ነው የሞተው። ሲሰቀልም የሰቀሉ ሰዎች ወንጀለኛ ነው ብለው ነው የሰቀሉት። የተሰቀለው ደግሞ በአይሁዳውያን ሰው በሮማውያን መስቀል ላይ። ይሄን ያንተ አዳኝ ይለዋል። አዎ የኛ አዳኝ ይሄ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እስቲ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ይሄ ነው መልእክታችን። የተዋረደው መሲህ እሱ የኔ መሲህ ነው። በመስቀል ላይ እርቃኑን ተንጠልጥሎ ሁሉም የሚተፉበት፣ ሁሉም የሚሰድቡት፣ እስቲ የሚያድነ ካለ ይምጣና ያድነ የሚሉት የሚያድነው አቶ አጣጥሮ መስቀል ላይ የሞተው መሲህ የኔ መሲህ ነው። እባክህ አባቴ ምን ነው ተውከኝ ሲል ተከታዮቹ ብቻ ሳይሆን አባቱ የተወው መሲህ የኔ መሲህ ነው። እሱ ነው ሞቴን ወስዶ በሕይወት ያኖረኝ። እሱ ነው የዘላለም ፍዳይን ወስዶ ለዘላለም በክብር በአባቱ ፊት ያቆመኝ። እሱ ነው የኔ መሲህ። አላፍርም። ቀና ብዬ የማወራው ኮርቼ የምናገረው ከትከሻዬ ቀና ብዬ የምናገረው እውነት ይሄ ብቻ ነው። ስለምንም ነገር ባወራ ላፍር እችላለሁ። ስለ ራሴ ልነግራችሁ ብጀምር አፍራለሁ። ስለማናችሁም እዚህ ጉባኤ መካከል ብድግ ባረጋችሁ በጣም ብዙ ድካም በዙሪያችን አለ። ኢየሱስ ብቻ ነው ቀና ብለን የምናወራው ርዕስ። ስሙ ለዘላለም የተመሰገነ ይሁን። እና ሲቃዩ ባለፈው ተናግሬዋለሁ። በእውነት ጀርባው ሲተለተል ሲዋረድ እና ምን አስታውሳለሁ እኔ የተሰቀለ ቀን ትዝ ይላችሁ? የተሰቀለ ቀን የተሰቀለበት ሰዓት ለ3 ሰዓት ያህል ነው መስቀል ላይ የቆየው። እና ለ3 ሰዓት ያህል መስቀል ላይ ሲቆይ ጌታችን ኢየሱስ ክርስቶስ የተሰቀለው ሁለት ወንበዴዎች መሃል ነው። ሁለት ወንበዴዎች መካከል ነው የተሰቀለውና በግራና በቀኙ ሁለት ወንበዴዎች አሉ። እና የሚገርማችሁ እታች ያለ የሚሰቅለው ሕዝብ ብቻ ሳይሆን አጠገቡ በግራና በቀኝ የሚሰቀሉትም የሚያዩት እሱን ነበር። ተሰቃዮቹ እንኳን የሚያዩት እሱን። የተሰቃይ ቤተሰብ እኮ አለ። ወንድሜ ሊሰቀል ነው፣ ልጆቼ ሊሰቀሉ ነው ብሎ እያለቀሰ የሚመጣ ሰው የሚሰቀሉ ልጆቹን ትቶ መሃላቸው የተሰቀለው ነው የሚያዩ። የሚሰቀሉት ራሳቸው ዞሮ ያዩታል። እኔ አሁን በእውነት መሰቀል ምን ያህል ያማል ብዬ ማንንም ሰው አልጠይቅም፣ እዚህ ውስጥ ተሰቅሎ የሚያውቅ ስለሌለ። አሁን መሰቀል ምን ያህል ያማል ይብል በጣም ነው የሚያመው ነው የምትሉኝ። ከዛ በላይ ልትሉኝ አትችሉም። የእጃቸው እዚህ አጥንታቸው ላይ ደም ስራቸውና ነርቫቸው እንዲቆረጥ ተደርጎ ነው ደረቅ እንጨት ላይ የቸነከሯቸው። የኢየሱስን ሰን በቀኝና በግራ በኩል ያሉት ሁለት ወንበዴዎች ባይዘው እነሱም እጃቸው ተበስቷል፣ አጥንቱ ላይ ነው ሰርስረው የሰቀሏቸው።
እና አንደኛው በስተግራ በኩል ያለው ወንበዴ ልክ እንደ ኢየሱስ ነው የተሰቀለው። የኢየሱስን ያክል አልገረፉትም፣ የኢየሱስን ያክል አላሰቃዩትም። ኢየሱስ ከነሱ በጣም በተለየ አይነት መንገድ እንደተሰቃየ የምታውቁት ሆምጣጤ በሰፍነግ አድርገው እንዲጠጣ አመጡለት አይደል? እንዲጠጣ ወደ አፉ አስጠጉለት እና ጠጣ ሲሉት እምቢ አላቸው አይደል? አንደኛው በተለይ ሉቃስ ሲነግረን ኢየሱስ አልጠጣም አለ። ለምንድነው አልጠጣም ያለው? እነሱ ማጠጣት የፈለጉት እንዲመረው አይደለም። ባይዘው የመስቀል ሞት እየሞት ሆምጣጤ መራሃል እንዴ? ምላስ ቴስት አያረግም። አሁን ይመረዋል ይጣፍጠዋል አይደለም። አሁን ሆምጣጤው እጅግ በጣም እንዳሰቃዩት ገብቷቸዋል። ስጋው ተተልትሎ እላዩ ላይ አለ እና ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተለጥፎ ሲያዩት ከጭንቅላቱ ደም ይወርዳል፣ ከጎኑ ደም ይወርዳል፣ ከእጅ ከእግሩ ደም ይወርዳል፣ ከጀርባው ሁለንተናው ደም ያወጣልና ከሚገባው በላይ ያሰቃይተውታል። ህመሙን ሊቋቋመው ስለማይችል ሆምጣጤ ያመጡለት ትንሽ ህመሙን እንዲያስታግሰው ነው። የአነስቴዥያ ባህሪ ያለው ሆምጣጤው እና ሲያስጠጉለት ትንሽ ህመምን ይቀንስል ሲሉት እምቢ አለ። የመጨረሻዋን ህመም ኢየሱስ ኤክስፔሪየንስ አድርጓታል። ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያረገው ሲቃይ የለኝም። የመጨረሻውን ሲቃይ ጌታ ኢየሱስ ክርስቶስ ቀምሶታል እና ይቀንስልህ አሉት። አይ ጳውሎስ ሮም አደባባይ ላይ እንደዛ ሲሰቃይና 39 ጊዜ 5 ሲገረፍ ሴንስ ያደርገዋል። ኢየሱስ ወክ አርጎበታል እና እርቃኑን ነው አይደል የተሰቀለው? እርቃኑ ነው የተሰቀለው እና በግራና በቀኝ በኩል ያሉት ሁለት ወንበዴዎች የህዝቡ ብዙ አልተጻፈም፣ የነሱን አይደል የተጻፈው? ሉቃስ 23 ላይ ነው። ሉቃስ 23 ላይ ከ39 እስከ 41 ድረስ ስታነቡ በጣም ለኔ ፌቨራይት ቴክስት ነው። ባይዘው ምን ያህል ጊዜ ሁሉ እንደሰበኩት በቁጥር አላቀው። አይ ቲንክ ብዙዎቻችሁ ማይታችሁት ሊሆን ይችላል። እና በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። መጽሐፍ ሲናገር ሰደበው ነው የሚለው። ሊትራሊ ሰደበው እና በምጸት ቃል እንደዚህ ያለው አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምን ነው ተውከኝ ለማለት ነው የቀረችውን ትንፋሽ ቆያት። ከሱ ጋር የሚጨቃጨቅበት አቅም የለውም፣ ዝም ነው የሚለው። አንተ አለው። እሱም ተሰቅሏል፣ እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ተሰቅሎ እኮ ስድብ አያቆም። ንስሐ ገብቶ አይሞትም፣ ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባ። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ራርቶልን እኮ ነው እዚህ ያለ ነው። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል። ስለ እምቢ የዘላለም ሕይወትን እምቢ ሲኦል ልግባ ይላል። እልከኛ ነው ሰው እና ዞሮ አየውና ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እስቲ ራስን አድን፣ ውረድ ከዚህ መስቀል ላይ እኛንም አውርደን። ክርስቶስ ነኝ ስትል ነበር፣ የተቀባው ነኝ ስትል ነበር። ለዚያውም ደግሞ እግዚአብሔር ሰማይ ቀብቶ የላከኝ ነኝ ስትል ነበር። በመንፈስ ቅዱስ እንደተቀባህ አውጀሃል። ያየህ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት ነው። ሮማዊ ስለ ክርስቶስ የሚያውቀው ነገር የለም። አይሁዳውያን ናቸው መሲህ የሚጠብቁት። ነኝ ብለሃል፣ መሲሁ ነኝ፣ the anointed one መሲሁ እኔ ነኝ ብለሃል። እኔ እኮ አይሁዳዊ ነኝ አለው። ስለ ቀባትና ስለ ቀባት አውቃለሁ። እግዚአብሔር ሳኦልን በብሉይ ኪዳን ጭንቅላቱ ላይ ዘይት ሲደፋበት ሳሙኤል አይደል በብርሌ ያመጣና ዘይት ደፋበት። ሲደፋበት ሳኦል ብድግ አለ ይላል። እጅግ ፈሪ ነው ሳኦል ባይዘው። አሁን መጽሐፍ ቅዱስ ላይ እንደምታዩት ተዋጊ እንዳይመስል ዕቃ መሃል ተደብቆ ፈልጎ አገኙት የሚል ቃል አለ። ድንቅ ነው የሚለኝ። ቁመቱ ረጅም ነው፣ በጣም እንትን ነው አይደል፣ ለመዋጋት የሚመች ነው ይልና ዕቃ መሃል ተደበቀ ይልና ፈልገው አግኝተው አውጥቶ ሳሙኤል ሲቀባው በዚያን ዕለት አይደል የእግዚአብሔር መንፈስ በላይ ላይ ይወርድባል፣ እንደሌላም ሰው ልትለወጣለህ አለ። እንደሌላ ሰው ሆኖ ተለወጠ ይልና ከዛስ ለእስራኤላውያን መልእክት ላከ። ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ አደርጋለሁ አለ ይላል። ፈሪው ሰውዬ አዳኝ ሆኖ ቅባት አግኝቶት ነው አለ። አሁን ሰውዬው ስለ አኖይንቲንግ እያወራ ለኢየሱስ ስለ መቀባት እያስረዳው ነው። አይሁዳዊ ነኝ ተቀብቻለሁ ካልካ ንጉሱን ዳዊትን ያው ሳሙኤል የሚባለው ነቢይ በቀንድ ዘይት አምጥቶ ጭንቅላቱ ላይ ሲደፋበት ከተቀባበት ቀን ጀምሮ ጎልያድን ብቻ አይደለም አንበሳና ድብ ይገነጣጠል ነበር ልጁ።
እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ ተቀብተህ እዚህ ጋር አይደለም የምጠብቅህ፣ እስቲ ውረድ አለው። ይስራ ቅባቱና ውረድ። እሱ አይደል አሁን ትግሉ? እስቲ ይገለጥ ቅባቱና አንተ ውረድ፣ ራስን አድን፣ ቀጥሎ እኛን አድንና ልመና አለው። አልፈርድም እኔ በዚህ ሰውዬ፣ መንፈስ ቅዱስ ካላበራልህ በቀር እንዴት ልታውቀው ትችላለህ? ጌታ ኢየሱስ ዝም አለው። እየሞተ እንደሚያድን አላወቀም። እነሱ ተዋግቶ ያዳኑት በጣም ጥቂት ሰው ነው። ኢየሱስ ሲሞት የሚያድነው ዓለምን ነው። ኢየሱስ ሲሞት ሞትን ነው የሚገለው። ኢየሱስ ሲሞት የመንግስተ ሰማይ በር ነው የሚከፈተው። አልገባውም ይሄ ሁሉ ስራ እንደሚሰራ። ዝም ብሎ ነው የሚያየው፣ ፊዚካሊ የሚያየውን ነገር ነው። በዛኛው ሳይድ የተሰቀለው አንደኛው ወንበዴ ደግሞ ኢየሱስን እያየው ነበር፣ ያኛው ሲሳደብ። ይሄኛው ደግሞ በጣም አስደናቂ ነው። ከነ ወንብድናው አልሞትም ብሎ ወንብድናውን ኢየሱስ ላይ አድርጎ ሊሞት ነው። ያኛው ከነ ወንብድናው ሞት። ይሄኛው ደግሞ ጮክ አለና እንደዚህ ያለው ለዛኛው ኢየሱስ መሃል ነው ያለው ተሰቅሎ እርቃኑ። ይሄኛው በዚህ በኩል ያለው ለዛኛው አንተ አለው አይደል? ይሄኛው ወንበዴ ለዛኛው ወንበዴ ወንጌል ስርጭት አውትሪች ሰራ። ዳን እንጂ እኮ የዳንክ ቀን እኮ ይሆናል። አንተ አለው። አቤት ይለዋል። ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ያለን ምን ማለቱ መሰለ? እነዚህ ሰዎች እኛን በመስቀላቸው ወንጀለኛ የሆኑ ማለት ይገባሃል። እድሜን ሁሉ ወንበዴ ነህ፣ ቢሰቅሉ ይገባሃል፣ እኔም ይገባኛል አለው። ስለምን እግዚአብሔርን ትበድላለህ እየተሳደብካለውና ይህ ሰው አለው አጠገባቸው ነው። ኢየሱስ እኮ ለአርጊውመንት አይመችም። ገና እኮ 33 ዓመቱ ነው። ኢየሱስን የሚሰቅሉት ባይዘው የሮም ወታደሮች ብቻ ሳይሆን የአይሁድ ሕግ መምህራን እጃቸው ላይ ጠቅልል ያለ እድሜያቸውን ሁሉ ሕግ ሲያስተምር የኖረ ሰው ቆሞ ይሰቀል እያለ ነው። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ይህ ሰው ንጹሕ ነው አለውና ቀጥሎ እንደዚህ ያለው እኔ እናንተ እየተከራከርን ሰዓቱ እንዳያልቅ ቶሎ ልናዘዝና ጊዜ ካለን እንቀጥላለን አለው። አየ አሁን እሱ ቶሎ ላይ ሞት ይችላል። ኢየሱስ ግን ሊሞት ነው እያጣጣረ ስለሆነ ሳያመልጠኝ ንስሐ ልጨርሳለሁ። ይኸውልህ ከሱ ይልቅ የተደበደበ፣ ከሱ ይልቅ ይሰቀል የተባለ፣ ከሁሉ ይልቅ ወንጀለኛ ተብሎ የቀረበው እሱ ነው። ሁሉም እንዲገደል ፕሮግራም ያደረገው እሱን ነው። ይሄ ሰው ብቻውን ጌታ ሆይ አለው። በሙሉ አይኑ ማየት አይችልም። ምክንያቱም የጠራው ጌታ ሆይ ሲለው አሁን እኛ እንደምንለው የተከበረ ሰው ማለት ኩሪዮት ማለት እኛን ለማዳን ከሰማይ ይወረድ ካለው እኔ እንደማይ የ33 ዓመት ተኩል ወጣት አይደለህም አለው። ልታድነኝ ነው ከሰማይ የመጣው። ምን ማለት መሰለ ትርጉሙ? አምላክ ሰው ሆነህ ነው አለው። ጌታ ሆይ አለው። ማይ ሎርድ ኩሪዮት ያህዌ ለሚለው የብሉይ ኪዳን የእግዚአብሔር መጠሪያ የሚመጥን ስም ሰጠው። ያህዌ አዲስ ኪዳን ላይ ተተክቶ የገባው ኩሪዮስ በሚል ቃል you are my God ማለቱ ነው። ሰውየው ጌታ ሆይ አለውና ይቅር በለኝ ማረኝ አይደለም ያለው፣ በመንግስት ስትመለስ አስበኝ። ምን ማለት ነው? ከዚህ መስቀል ላይ አትወርድም ማለት ነው። ትርጉሙ አትሞታለህ አለው። ከዛ ትቀበራለህ አለው። ስትሰብክ እንደነበረው በሶስተኛው ቀን ተነስተህ ትሄዳለህ አለው። መቼ እንደሆነ ባላቅም ግን መንግስት ሆነ ትመጣለህ አለው። ያኔ በዳግም ምጽአተ ጊዜ አስበኛለሁ። አንተ ሰው እንደዚህ ተሰቅሎ እንድች እያየ በ30 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ታያለህ። የተሰቀለውን እያየ ከብሮ የሚመጣውን አየሁ። አይ በደም የተነከረ ጭንቅላቱን ፊቱን እያየ በሙሉ ድምቀት እንደሚያበረቀርቅ ፀሐይ የሆነ ፊት ይታየዋል። አይ ተደብድቦ አይኑ ሊጠፋ ደርሷል እኮ እሱን እያየ እንደ እሳት ነበልባል የሆነ አይን ይታየዋል። እርቃኑን ነው። ከአንገቱ እስከ እግሩ ነጭ ታጥቆ ደረቱ ላይ ወርቅ ያጠለቀውን ድጋሚ የሚመጣው ንጉሱን ኢየሱስን ያየዋል። አይ እግሩ በሰንደል ስለሚሄድ
ስሙኝ ኦልሞስት ባዶ እግሩ ነው የሚሄደው። በጣም ኦርዲነሪ ሚድል ክላስ ላይ ያለ አይነት ግለሰብ ስለነበር ኢየሱስ የሚያደርገው ሰንደል ጫማ ነው። አቧራ የጠገበ ነው እግሩ። ስለዚህ ዛሬ ደግሞ ደም ፈሶበት በእግሩ ላይ ባለ በዚህ አቧራ ደም ተጨማልቋል። ቀጥሎስ አነባብረው በሚስማር ቸንክረውታል እግሩን። ያንን እግር እያየ በቶን የነጠረ የጋለናስ የሚመስል እግር ያለው። ምክንያቱም ተመልሶ ሲመጣ ዮሐንስ አየው አይደል? ዘላለማዊውን ኢየሱስን ትዝ ይላችሁ ራእይ ምዕራፍ 1 ላይ ዮሐንስ ያየው የዚህ ቀን ኢየሱስ የተሰቀለ ቀን ዮሐንስ ነበር። ባይዘው የአይን ምስክር ነው። ጌታ ኢየሱስ ክርስቶስ ደግሞ ዮሐንስ ፍጥሞ ታስሮ እያለ በክብር መጥቷል። ይሄ ወንበዴ ያየው የከበረውን ክርስቶስን ነው። በተሰቀለው አቋርጦ የከበረውን አገኘው።